ይቺ ማትረባ ሰራተኛ ደርሳ እኮ ነው ህይወቷን የተረፈችላት። እኔ ራሱ ግራ ይገባኝ ሶሪ ነው እንጂ ከዛ ናታን ከሚባል ልጅ ጋር ፍቅር ግንኙነት ጀምረሻል? መጀመሪያ ከሷ ፍቅር ይዞት ደስታውን መቼ ይቺ ማትረባ ሰራተኛ ደርሳ እኮ ነው ህይወቷን የተረፈችላት። ቆይ በሯ ቁልፍ አይደል እንዴ? እንዴት ልትገባ ቻለች? እኔ ራሱ ግራ ይገባኝ ሶሪ። እኔ ግን ማሚ እቺ ሰራተኛ ምንም አላማረችኝም። ለምንድን ነው ከዚህ ቤት ማናስወጣት? የእሷን ነገር ለእኔ ተይው። አሁን አንቺ ከዛ ናታን ከሚባል ልጅ ጋር ፍቅር ግንኙነት ጀምረሻል? ምን እያልሽ ነው ማዬ? እንዴ ቆይ ማን ነው እንደዛ ያለሽ? እቺ ሶሊያና ነች? ስለዚህ እውነት ነው ማለት ነው? በፍጹም ማዬ ይሄ ነገር ውሸት ነው። ከሱ ጋር ከጓደኝነት የዘለለ ምንም ነገር የለንም። ቆይ ግን እንዴት ልታነሺው ቻልሽ? አይ እኔማ ምናልባት ለናታን የሆነ ስሜት ካላት ብዬ ነበር። አብድሻል እንዴ ማዬ? ቢኖራት እንኳን ናታን እርጉዝ ሴት የሚያገባ ይመስልሻል? እስኪ ንገሪኝ፣ ናታን ስለ ሶሊያና ምን ያስባል? እሱማ መጀመሪያ ከሷ ፍቅር ይዞት ነበር። ምን? እማዬ ያንቺ ሀሳብ ግን ምንም ውሃ ያነሳው። ወንድ ልጅ እኮ ለሚወዳት ሴት ምንም ያደርጋል ያልሽው እውነት ከሆነ ማለት ነው። እማዬ ቆይ ለሷ የሚሆን ሌላ ሰው ጠፍቶ ነው? ናታን በጣም ቆንጆ ነው። በዛ ላይ ደግሞ የደህና ቤተሰብ ልጅ ነው። የኛ ፍላጎት እኮ የሷን ደስታ ለማየት አይደል? ደስታውን ማጫወት